ሰላም ሰላም ውድ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ይኸው ዛሬ ማስተር አብነት በሰላም ወደ ሀገር ተመልሷል። እግዚአብሔር ይመስገን። ሰው በሰላም ወጥቶ በሰላም ሲገባ ደስ ይላል። እውነት ለመናገር በጣም አዝኜ ነበረ። እኔ በራሱ ሲሄድ መልእክት የሱ መልእክት በቃ የሆነ ነገር አቴንሽን ውስጥ ያስገባል። ለማንኛውም እግዚአብሔር በሰላም ወደ ሀገሩ እንዲበቃ አድርጎታል። እኔ በጣም ያዘንኩት ማለት ነው፣ እውነት ያስለቀሰኝ ዛሬ ማለት ነው ልጅቷ እግሩ ስር ስትወድቅ ትንሿ ልጅቷ ማለት ነው። እውነቴን ነው የሚላችሁ፣ በጣም ነው ያዛዘነችኝ እግዚአብሔርን። ይኸው በገና በልጅነቷ ጥሩ ነገር አስተማረ እግዚአብሔር እና በጣም ነው ያዘንኩት። ግን ሲወጣ ግን እግዚአብሔር ይመስገን አሁን ደግሞ በሰላም ተመልሷል ወደ ሀገሩ። ሪከርድ ያረኩት ደግሞ ኮፒራይት እንዳያደርግብኝ ቪዲዮ ለዛ ብዬ ነው ድምፁን ድሌት አድርጌ ሌላ ሪከርድ ያረኩት። እሱ ያለውት በሰላም ወጥቼ ገብቼዋለሁ። በቅርቡ ደግሞ ሕክምናውንም እየተከታተልኩ ወደ ስራዬ እመለሳለሁ እያለ ነው እዚች ጋር። እኔ ግን ድምፁን እንትን አረኩ ማለት ነው። እኔ በጣም ደስ ብሎኛል። እውነቴን ነው የምላችሁ። የስንት ሰው ኢምባ የሚጠርግ ሰው እንደዚህ ታሞ ምናምን ሲታዩት በጣም እውነቴን ነው የምላችሁ። እቺ ልጅታ በጣም ወድቃ ስታለቅስ እኔ በጌታ በኢየሱስ የኔ እናት እቺ 3 አመት ወይ 2 አመት የማትበልጥ ልጅ 3 አመት ወይ 4 አመት በጌታ አስብ 3 ናት እኮ። ሀፒ በርዝዴ አይቻታለሁ እና እግዚአብሔር ይመስገን በሰላም ገብተዋል። እኔ በኢየሱስ ስም ሲሄድ እኔ የተሰማኝ ስሜት እኔ ይሄ ነው አልላችሁም። እውነቴን ነው የምላችሁ። ይሄው ሰው ለሰው መውደቅ ማለት ይሁን ሲሰማ ነው እንጂ ሰው መውደቅ ያለበት ለእግዚአብሔር ብቻ ነው። ግን ስራው ነው የሱ ስራ ማለት ነው። ያው ሰው ብዙ አስተያየት ሊሰጥ ይችላል። እዚች ጋር እቺ ትልቅ ሴት ስትወድቅ የሆነ አይታ ነው የሆነ ከውስጣ ተሰምቷ ነው። እና አንድ ሰው ጥሩ የሚሰራ ሰው ሲጀመር እንትን ሲሆን በቃ ይሰማል። ለማንኛውም እግዚአብሔር እንኳን በሰላም ወደ ሀገርክ መለሰክ። አንድ ቀን እንዴት እንደደነገጥኩ እግዚአብሔርን። እግሩ ተቆርጧል ምናምን ተብሎ ቪዲዮ የተሰራው እንዴት እንደደነገጥኩ። ይው እንደዛ እንደማይሆን አውቃለሁ፣ ግን ሲጀመር በእግር አይደለም ህመሙ የበፊቱ ነው በእግር የመጣው እንጂ ሰው አንዳንድ ሰው ያዝናል፣ አንዳንድ ሰው ይስቃል የሰው ህይወት ላይ። ለማንኛውም እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን። ሁሌም ጥሩ ነገር እግዚአብሔር ሲሰራ እግዚአብሔር ይመስገን ማለት ነው።